አንድ ሰው ቅዳሴ ሲያስቀድስና ቅዳሴ ለማስቀደስም ቤተ መቅደስ ሲገኝ የሚያየው ትልቁ ነገር ብዙ ነገር ቢያይም የሚያየው ትልቁ ነገር አንደኛው የወንጌልን ክብር ነው። ልብ ብላችሁ እስኪ ያስቀደሳችሁባቸውን ጊዜያቶች ለማስታወስ ሞክሩ። ከወንጌል በፊት ቤተክርስቲያናችን የምታነባቸው ምንባባት አሉ። በቅዳሴው የቅዱስ ጳውሎስ መልእክት ይነበባል፣ የሐዋርያት ሥራ ይነበባል፣ የሌሎች ሐዋርያትም መልእክታት ይነበባሉ። እሱ ብቻ አይደለም፣ የዳዊት መዝሙር ይነበባልም ይዜማልም ጭምር። ምስባክ ተብሎ እስኪ ምስባክ በሉ። ምስባክ ማለት የዳዊት መዝሙር ለዕለቱ የሚስማማው ተወጣቶ ከሶስት ወይም ከአራት መስመር አይዘልም። ያንን በዜማ ዲያቆናቱ ከህዝቡ ጋር እየተቀባበሉ 5 ጊዜ ይሉታል። ስንት ጊዜ? 5 ጊዜ ይሉታል። ያ ምስባክ የዳዊት መዝሙር ነው። ስለዚህ አስቡት፣ የዳዊት መዝሙር መጽሐፍ ቅዱስ ነው አይደለም? ነው አይደለም? ቤታችሁ ያለው መጽሐፍ ቅዱስ የዳዊት መዝሙር አለው አይደል? ነው አይደለም? የሐዋርያት መልእክታት የጴጥሮስ፣ የጳውሎስ፣ የሌሎቹም መልእክታት መጽሐፍ ቅዱስ ናቸው አይደሉም? ናቸው። የሐዲስ ኪዳን መጽሐፍት ናቸው። የኦሪት መጽሐፍ ወይም የብሉይ ኪዳን መዝሙረ ዳዊት ብቻ ነው ያለው። ምን ልላችሁ ፈልጌ ነው፣ እነዚህ በሙሉ ሲነበቡ አትሮንሱን እያዞርን እናነባለን። ለምሳሌ የቅዱስ ጳውሎስ መልእክት ሲነበብ ወደ ምዕራብ ተዙሮ ይነበባል። ለምን? ምስራቅ የአማንያን ወይንም ደግሞ የክርስቲያኖች ምሳሌ ነው፣ ፀሐይ በሱ ስለሚወጣ። ምዕራብ የጨረቃ የከዋክብት መውጫ ነው። ከዛ ባለፈ ደግሞ የጨለማ መታያ ነው። የጳውሎስን መልእክት ስናነብ ወደ ምዕራብ ነው የምንዞር። ለምን? ጳውሎስ የአሕዛብ መምህር ነው። አሕዛብ በጨለማ ነው የሚመሰሉት፣ ያላመኑ ምግባር ሃይማኖት የሌላቸው ስለሆኑ እና የጳውሎስን መልእክት ወደ ምዕራብ ዞሮ ዲያቆኑ ሲያነብ ጳውሎስ ያላመኑትን ያሳመነ ጨለማቸውን ገፎ በወንጌል ብርሃንነት መመላለስ እንዲችሉ ያስቻለ መምህር ስለሆነ ነው። እየሰማችሁ ነው? ሌሎቹም በየአቅጣጫቸው በሰሜንም በደቡብም ይነበባል። ወንጌል ስናነብ ግን የሚገርማችሁ አቅጣጫ ብቻ አይደለም የምንለውጠው፣ ስነ ስርዓታችን ራሱ በጣም ማስጠንቀቂያዎች ይበዙታል። ለምሳሌ ልክ ምስባኩን ዲያቆኑ አንብቦ ከጨረሰ በኋላ አዋጅ ያውጃል። ምን ብሎ? የጌታችን የመድኃኒታችን የኢየሱስ ክርስቶስን፣ እስኪ አብራችሁ በሉ፣ የጌታችን በሉ እንጂ የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ቆማችሁ አድምጡ፣ ጥሩ። ጳውሎስም ሲነበብ የሌሎች ሐዋርያትን መልእክታት ሲነበብ የዳዊት መዝሙር ምስባክ ሲዘመር እንዲህ ብሎ አላወጀልን። ወንጌል ግን ሲነበብ የጌታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ምን አርጋችሁ ስሟል? ቆማችሁ። አንደኛው የተቀመጠ ካለ እንዲነሳ ነው። ሁለተኛው ግን ቁሙ ማለት ምን መሰላችሁ? ልክ እንደ ተንሱ ለጸሎት ተደጋጋሚ እንደሚባለው አንዳንዶቻችን በአካል እንገኝ ይሆናል እንጂ የሚነበበውን የእግዚአብሔርን ቅዱስ ቃል ለመስማት ህሊናችን ያልተረጋጋ ሰዎች አለን። አሁንም ጭምር ማለት ነው። አሁንም ጭምር ህሊናው ያልተረጋጋ ሰው አለ። ለማድመጥ ተደጋጋሚ ከቃሉ ጋር ናችሁ፣ እየሰማችሁ ነው፣ እስኪ በሉ መባል የሚጠብቅ ሰው አለ እና ቆማችሁ ስሙ ይላል። ህሊናችሁ እንደባዘነ እንዲሁ እንደሚነበብ እንደ አንድ መልእክት አድርጋችሁ አትውሰዱት። ይህ የምትሰሙት የክርስቶስ ወንጌል ቃል በሌላ ጊዜ ላይ ጌታችን ኢየሱስ ክርስቶስ ቆሞ ያስተማረው ነው። እንደናንተ ነጠላ አጣፍተው የሰሙት ቃል አልነበረም። በጊዜው ይሄንን ወንጌል በመስማታቸው ደቀ መዛሙርቱ ዋጋ ከፍለውበታል። ስለ ክርስቶስ ሲሰበኩ በማድመጣቸው በአይሁድ ምኩራቦች እንዳይገኙ እየተባረሩ ተሳደውበታል። የማንን ወንጌል በመስማታቸው? አሁን አያችሁ፣ ወንጌል መስማት ቀለለብን የምንለው ለዚህ ነው። እና ካህኑ ራሱ ንፍቅ ካህኑ ሲጸልይ ተማጽኖ ራሱ ያቀርባል። ይህን የሰማነውን የምንሰማውን የወንጌልን ቃል እንድንሰማው ብቻ ሳይሆን እንድንጨክንም አድርገን ይላል። እስኪ እንድንጨክን በሉ። ወንጌል ጭካኔ ይፈልጋል። ክርስቲያኖች ጆሮ ብቻ ሳይሆን ጭካኔ ይፈልጋል። የሰማኸውን መኖር ማለት ነው። አንተ ሲነበብ አድምጠህ ከንፈርህን የመጠጥክበት ወንጌል ሌላው ሲነበብ ሰምቶት ሞቶበታል። አንተ ሲነበብ ያደመጥከውን ወንጌል ዕውቀትን ሲጨምርልህ ሌላውን ግን ከዕውቀት ባለፈ ሕይወቱን ለውጦለት አስተካክሎታል። ወንጌል ቀላል ስላልሆነ ቆማችሁ ስሙ አለ። ደግሞ እንደዛ ብሎ ያቆም። ካህኑ ደግሞ ወንጌሉን ገልጦት ከፍ አድርጎ ከጭንቅላቱም ከፍ አድርጎ
ቅዱስ የሆነው የእግዚአብሔር ቃል ነውና ወንጌል ቅዱስ ብሎ በተለየ መልኩ ያዜመዋል። ያንን አዚሞ ከጨረሰ በኋላ ወንጌሉን ከቤተ መቅደስ ይዞት ሲወጣ ማንም ሰው ከሊቀ ጳጳስ ጀምሮ የደብረ አለቃ በሉት፣ ቆሞሳት፣ ቀሳውስት፣ ዲያቆናት ሁሉም ይወጣሉ። የክርስቶስ ከቤተ መቅደሱ ያ መጽሐፍ የሚነበበው ወንጌል ወርዶ እኛ ጋር ሲመጣ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር መውረዱን ማጠየቂያ ነው እና ሁሉም መውረዳቸው ደግሞ እውነት ከእግዚአብሔር ጋር ሰው ዝቅ ካላለ እንዴት ተመልሶ ከፍ ማለት ይችላል የሚል ትምህርት እያስተማሩ ነው። ልብ ብሎ ላስተዋለው ሰው ነው የምላችሁ ክርስቲያኖች፣ ሲነበብ ሁሉም አብረው ይወርዳሉ። ክብሬ፣ ዝናዬ፣ ዕውቅናዬ፣ ዕውቀቴ፣ ሕይወቴ የሚል ሰው የለም። ሁሉም ሰው ምእመኑ እንደ ምእመን ቆሞ ካህናቱ እንደ ክህነታቸው ዝቅ ብለው የሚነበበውን የአምላክን ቃል ይሰማሉ። እግዚአብሔር ካለበት ቦታ ሰው ከፍ ብሎ አብሮ መኖር የሚፈልግ ከሆነ ከእግዚአብሔር ጋር አብሮ መውረድንም ጭምር መልመድ አለበት። ክርስቶስ ለዛ ነው የዮሐንስ ወንጌል ምዕራፍ 13 ላይ ልክ የቤተ መቅደሱ ወንጌል ሲነበብ ከፍ ካለበት ቦታ እኛ ወዳለንበት እንደወረደ ሁሉ ክርስቶስም ቆሞ ከነበረበት ዝቅ ብሎ ማበሻ ጨርቅ ወገቡን ታጠቀና በኩስኩስቱ ውሃ ቀድቶ የደቀ መዛሙርቱን እግር አጠበ። ከዛስ ምንድን ያላቸው? እናንተ ጌታነ መምህርነ ትሉኛላችሁ። እውነት ነው፣ ልክ ብላችኋል። ነገር ግን እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ላጥባችሁ ከቻልኩኝ እናንተም እርስ በእርሳችሁ እግራችሁን ተታጠቡ። ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርጋል። እስኪ ራሱን በሉ ዝቅ ያድርግ። ከፍ የምትለው ራስን ምን ማድረግ ስችሉ በቃ አለቀ። ይሄ ስብከት አይደለም። ይሄ ተጽፎ የምታነበው ነገር ብቻ አይደለም። ይሄ የተሰበከ ወንጌል ተኑሯልም ጭምር ተኑሯል። በደንብ አድርገው ይሄው ቅዳሴው እያሳያችሁ ነው። ማቄ፣ ዝናዬ፣ ክብሬ፣ ሌላ ነገር ሳይሉ ሁሉም ዝቅ ብለው ይወርዳሉ እና ወንጌል ቤተ ክርስቲያን ውስጥ ያለውን ክብር በቅዳሴው ማየት ትችላላችሁ።